እሺ፣ በቀጥታ ወደ ዛሬው ማብራሪያችን ስንገባ ዛሬ የምንመለከተው ስለ ሲፒሲ ስቱዲዮ ነው። ይህ ተቋም የላቀ የዲጂታል ማህል እና የመማሪያ መድረክ ስነ ምህዳርን ገንብቷል። እንግዲህ ይህ መድረክ የተለያዩ ዲጂታል ሀብቶችን በአንድ ላይ በማሰባሰብ የመማር እና የመፍጠር አቅም እንዴት እንደሚያሳድግ፣ መዋቅሩስ ምን እንደሚመስል አብረን እንፈትሻለን። መድረኩ ገና ከጅምሩ ዋና ተልዕኮውን ቁልጭ አድርጎ ያስቀምጣ። የዲጂታል ጉዞን ማጠናከር። ይህ ዝም ብሎ መፈክር አይደለም። መረጃዎችን ለተጠቃሚዎች ከማቅረብ ባለፈ በቴክኖሎጂው ዓለም ውስጥ የምናደርገውን ጉዞ በከፍተኛ ደረጃ ለማሳደግና በተግባራዊ ዕውቀት ለማብቃት የተነደፈ መሆኑን ያሳየናል። እስኪ ይህንን ማራኪ ጥያቄ አብረን እናስበው። በተለምዶ መጽሐፍትን ከአንድ ቦታ፣ ሙዚቃን ከሌላ፣ የኮምፒውተር ትምህርቶችን ደግሞ ከተለየ ድረገጽ ነው የምናገኘው አይደል? ነገር ግን እነዚህ ሁሉ በአንድ የላቀና ያልተማከለ ስነ ምህዳር ውስጥ ሲቀርቡ ያለምንም መቆራረጥ ዕውቀትን ማሳደግ የሚቻልበት እጅግ ግዙፍ አቅም ይፈጠራል። ታዲያ ይህን ሁሉ አቅም ለማን ነው ያዘጋጀው? የዚህን ማዕከል ትክክለኛ ምስል ለመረዳት መጀመሪያ የሚያገለግለውን ማህበረሰብ እና የሚያካትተውን ቋንቋዎች መመልከት ግድ ይለናል። እዚህ ላይ ማየት እንደምንችለው መድረኩ የሚያገለግለው ማህበረሰብ ሰፊና የተለያየ ነው። አዳዲስ ነገሮችን የሚፈጥሩ ባለሙያዎችን፣ የቴክኖሎጂ አሰራሮችን የሚገነቡ ዴቨሎፐሮችን፣ እንዲሁም ሁልጊዜ አዲስ እውቀቶችን የሚፈልጉ የዕድሜ ልክ ተማሪዎችን በአንድ ላይ ያቅፋል። ቋንቋዎችን በተመለከተስ እንግሊዝኛ፣ አፋን ኦሮሞና አማርኛን በማካተት ምን ያህል ሰፊ ተደራሽነት እንዳለ ያረጋግጣል። እንግዲህ አሁን ቀጥታ ወደ ዋናው የሥነ ምህዳሩ ጉብኝታችን እንዝለቅ እና በውስጡ ያሉትን ዘርፈ ብዙ መሳሪያዎች እንመልከት። እዚህ ጋር አንድ የሚገርም ነገር አስተውሉ። ዋናዎቹ ገጽታዎች ከተራ የዲጂታል ሚዲያ ፍጆታ ቀስ እያሉ ወደ ንቁ የመማር ሂደት የሚያደርጉትን ተፈጥሯዊ ሽግግር ማየቱ በጣም አስደሳች ነው። በግራ በኩል መረጃዎችን በቀላሉ ማግኘት ሲቻል፣ በቀኝ በኩል ደግሞ ጥልቅ ዕውቀትን ወደሚጠይቁ በይነ ተገናኝ መሳሪያዎች ማደግ ይቻላል። ተጠቃሚዎች ከአንድ ቦታ ወደ ሌላ ሳይንከራተቱ ሁሉንም በአንድ ላይ ያገኙ ማለት ነው። መጀመሪያ ሚዲያው ላይ ስናተኩር እነዚህን ፋይሎች ወዲያውኑ ማችወት ወይም ማውረድ መቻሉ በእውነት እጅግ ማራኪ ነው። ፒዲኤፎች፣ ኢመጽሐፍትና መመሪያዎች ለማንበብ ዝግጁ ናቸው። በሌላ በኩል ደግሞ ማራኪ የሆኑ የኦዲዮ ትራኮችና ቢትሶችን በቀላሉ ማግኘት እንችላለን። ይህ ፈጣን መዳረሻ ማለት የምንፈልገውን መረጃ ያለምንም መዘግየት በእጃችን ማስገባት ማለት ነው። ወደ ትምህርታዊው ክፍል ደግሞ ስናልፍ ነገሮች ይበልጥ እየተለቁ ይሄዳሉ። የቴክኒክ ክህሎትን ለማሳደግ እጅግ የተሟላ አካባቢ ተገንብቶ እናገኛለን። ሙላው የኮዲንግ ትምህርቶች፣ የቴክኖሎጂ ጽሑፎች፣ አልፎ ተርፎም በቀጥታ የሚሰጡ የቨርቹዋል ክፍሎች አሉ። እናስበው፣ በራሳችን ፍጥነት ከምንማርበት መንገድ ጋር የማህበረሰብ ድጋፍን በማስተሳሰር ጠንካራ አቅም ይፈጥራል። የቅርብ ጊዜ ዜናዎችና ማስታወቂያዎች መኖራቸው ደግሞ መረጃው ሁልጊዜ ወቅታዊ መሆኑን ያረጋግጥልናል። ታዲያ ይህ ሁሉ ሲሰራ ከጀርባው ያለውን ሞተር ምንድን ነው? ይህን ሁሉ ዘርፈ ብዙ አገልግሎት የሚደገፈውን የቴክኒክ መዋቅር እንመልከት። ምስጢሩ ይኸውላችሁ፣ በመረጃ ቋት ወይም ዳታቤዝ የሚመራ መዋቅር። ይህ የቴክኒክ ማዕቀፍ የመማር እና የሚዲያ ስርጭት ልምድን እውን የሚያደርግ ዋነኛ ሞተር ነው። መረጃዎች ዝም ብሎ የተከመሩ ሳይሆኑ የሰዎችን የቴክኒክ ክህሎት በተቀናጀ መንገድ ለማሳደግ እና በአግባቡ ለማስተዳደር ታስበው የተዘጋጁ ናቸው። ሌላውና ዋነኛው ነገር ደግሞ ማዕከሉ የላቀ እና ያልተማከለ ስነ ምህዳር መሆኑ ነው። ምን ማለት ነው? ከማዕከላዊ ቁጥጥር ይልቅ ፈጣሪዎች፣ ዴቨሎፐሮች እና ተማሪዎች ያለምንም ጣልቃ ገብነት በነፃነት የሚገናኙበት ምቹ ሁኔታ አለ ማለት ነው። አሰራሩ ከስሩ ጀምሮ ይህኑ ታሳቢ አድርጎ ነው የተቀረጸው። እነዚህን ሁሉ ዓላማዎችና አሰራሮች አንድ ላይ አምጥተን ለወደፊቱስ ምን አይነት የጊዜ ሰሌዳና አቅጣጫ ያለው ብለን ስንጠይቅ መልሱን እዚህ እናገኘዋለን። 2026 አዎ፣ ሲፒሲ ስቱዲዮ የ2026 ዓመት
የቅጂ መብት ማረጋገጫ በመያዝ ያልተማከለ የላቀ ብቃትን ለማምጣት በቆራጥነት መነሳቱን ያሳያል። ይህ ዝም ብሎ ቁጥር አይደለም። መድረኩ ለወደፊቱ ጊዜ እየተነደፈና እጅግ ጠንካራ የሆነ ቀጣይነት ያለው ራዕይ ያለው መሆኑን የሚነግረን ትልቅ ማሳያ ነው። እንግዲህ ማብራሪያችንን ከማጠናቀቃችን በፊት ይህ መረጃዎችን የመለዋወጥ እና የመማር ሂደት ወዴት እያመረ እንዳለ የሚያሳይ አንድ ትልቅ ጥያቄ ላንሳ። በእርግጥ በ2026 ይህ ያልተማከለ አሰራር ለፈጣሪዎችና ለዴቨሎፐሮች የመጨረሻው የማገናኛ ድልድይ ይሆን? የዲጂታል ማዕከሎች የወደፊት ዕጣ ፈንታስ ይሄው ይሆን? ይህን አሳሳቢና እጅግ ማራኪ ሐሳብ ለእናንተው ትቼዋለሁ። የሲፒሲ ስቱዲዮ ስነ ምህዳር ትንተናችን በዚህ ይጠናቀቃል።